ጎርጅ ላይ ረዥም የሆነ ቦክስ ከት ካለን ውሃው ከአንዱ ወደ አንዱ ሽፍት ማድረግ መቻል አለብን። በአንድ ዳይሬክሽን አቅጣጫ እና በሁለት አቅጣጫ የሚመጣ ከሆነ በዚህኛው ዳይሬክሽን እና በዚህኛው ዳይሬክሽን የሚመጣ ከሆነ ታይፕ ኤ ግን ወደ ታች መሄድ እንደሌለበት የምናምርበት ቦታ ላይ ታይፕ ቢ መጠቀም ግድ ይለናል ማለት ነው። እነዚህ ነው አሁን ያልኳችሁ። ፓይፕ ዲያሜትራችን እዚህ ጋር እንምጣ። ሲንግል ነው የኛም እዚህ ጋር እንምጣ። አሁን እኛ እየተጠቀመ ያለ ነው 0.6 ነው አይደል? እንትናችን ዲያሜትራችን 0.6 ከሆነ ቲክነሳችን እዚህ ጋር አለን፣ ሀይታችን እዚህ ጋር አለን። ቢ ይሄ ማለት ብዙ ከታች ያለው ይሄ ቢ ማለት ነው። ይሄ ቢያችን እዚህ ጋር አለን። እዚህ ጋር ደግሞ ሌንግዛችን ማለት ይሄንን ከጎን ስናየው ከሌፍት ኦር ከራይት ሳይድ ስናየው ያለው ሌንግዝ በምንድነው ዲተርማይን የሚደረግልን? ሌንግዛችን በስሎፕ ሬሽዮ ኦፍ ዘ ቴምፕሌት ነው። ይሄ ማለት ስሎፕ ሬሽዮ ኦፍ ቴምፕሌት ማለት ምን ማለት ነው? እዚህ ጋር ባለው ስሎፕ ሬሽዮ ነው። አክቹአሊ ሶሪ እዚህ ጋር አልተጻፈም። ይሄንን 1:2 ነው። ይሄንን 1:2 ነው ሬሽዮአችን። እዚህ ጋር ምንድነው 1:2 ነው ማለት ነው። ይሄንን 1:2 ነው። ኮፒ ላድርገውና ወደዚህ ላምጣው። ኦኬ ወደዚህ ላምጣው። ይሄንን ልጻፈው ልጻፍላችሁ ብዬ ነው። 1:00 ሬሽዮ 2 ነው። 1:2 ነው። ይሄንን 1:2 ነው። 1 ቨርቲካል 2 ሆሪዞንታል ማለት ነው። ስለዚህ ሲጻፍ 2:1 ነው የሚባለው። ይሄ 2:1 ነው። 2:1 ነው። 2:1 ነው። ይሄ ማለት እዚህ ቴክኒካል ስፔሲፊኬሽን ላይ እንምጣና ስታንዳርድ ኮምፕሊት ስታንዳርድ ዲቴይሉ እንይና አሁን እዚህ ጋር መውሰድ ያለብን ዲያሜትራችን ባለ 24 ነው። 0.6 ዲያሜትር ያለው ነው። ቲክነሳችን ይሄ ፓይፓችን ይሄ ነው። ሄይታችን ቢ ዊድዙ ከታች ያለው ነው። 2:1 ነው የኛ አይደለ? 2:1 ከሆነ ደግሞ ሌንግዛችን ምን ይሆናል? 3.4543 ይሆናል ማለት ነው። ከዚህ ነው ስታንዳርድ የምንወስደው። ስለዚህ ይሄ ስታንዳርድ በጎን እናድርገውና ይሄን እያየን ምን ማድረግ እንችላለን? እንስላለን ማለት ነው። እንደዚህ እናድርገውና እንደዚህ እናድርግና